ሰላም ጤና ይስጥልን ፋሲል መኮንን ነኝ። በዛሬው ዝግጅታችን የምናየው ግሪን ኢነርጂ ቴክኖሎጂ ወይም የታዳሽ ኃይል ቴክኖሎጂ ምን ማለት እንደሆነና ለምን እንጠቀምበታለን የሚለውን አጠር ባለ ደቂቃ ውስጥ ለማየት እንሞክራለን። እንደተለመደው ለቻናላችን አዲስ የሆናችሁ ላይክ፣ ሼር ኤንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ይህ ቴክኖሎጂ ለፕላኔታችን አዲስ ንጋትን ይዞ የመጣ ሲሆን አሁን የቆምነው በታሪክ ልዩ በሆነ አጋጣሚ ላይ ነው። በአሁኑ ሰዓት ዓለም የመረጠቻቸው ምርጫዎች ትውልዱ የሚያስተጋባበት ትክክለኛ መስቀለኛ መንገድ ላይ እንዳለ እናምናለን። ለብዙ መቶ ዘመናት እድገታችን በጥንታዊና በተቀበረ የፀሐይ ብርሃን ቅሪተ አካል ነዳጅ ሲቀጣጠል ኖሯል። ይህ ግን ለዓለማችን የኦዞን መሳሳት ትልቅ ዋጋ አስከፍሏል። አሁን ከተፈጥሮ ዓለም ጋር ተስማምቶ የሚሰራ አዲስ ኃይል እየመጣ ነው። ይህም ታዳሽ ኃይል ወይም ግሪን ኢነርጂ እንለዋለን። ይህ ግሪን ኢነርጂ ወይም ግሪን ኢነርጂ ቴክኖሎጂ የምንላቸው ማለቂያ ከሌላቸው ታዳሽ የተፈጥሮ ኃይሎች ኃይልን የሚስቡ አስደናቂ ፈጠራዎችን እንደ ፀሐይ፣ ነፋስ፣ ውሃና ከእግራችን በታች ያለውን የምድር ሙቀትን ያጠቃልላል። እነዚህ ቴክኖሎጂዎች የኃይል ምህንድስና ብቻ አይደሉም፣ ከፕላኔቷ ጋር ባለን ግንኙነት መሰረታዊ ለውጥን እያመጡ ይገኛሉ ማለት ነው። ግባቸውም የሚያምርና ቀለል ባለ ነገር ላይ ነገር ግን ውስን በሆኑና ተፈጥሮን በመበከል ሀብቶች ላይ ካለን ጥገኝነት ለመላቀቅ እናም ለሁሉም ሕይወት ጤናማ የሆነ የህልውና ዘመን ለማምጣት የተፈጠሩ ናቸው ማለት ይቻላል። በዙሪያችን ያለውን ዘላቂ ኃይል በመጠቀም ያለፈውን ጠባሳ ማከምና የወደፊቱን መጠበቅ እንችላለን። ይህ ቴክኖሎጂ ታሪክ ብቻ አይደለም፣ የተስፋ የብልሃትና የመላመድ ችሎታ ታሪክ ነው። ስለዚህ እነዚህ አስደናቂ ኃይል ምንጮችን ለማየት ከእኛ ጋር አብረን እንጓዝ እያለ የዛሬውን ዝግጅታችን እንሆ ብለናል። የሰው ልጅ የፕላኔቷን የተፈጥሮ ዜማዎች እንዴት እንደሚማር፣ የፀሐይ ብርሃንን ወደ ብርሃንና የአየር እንቅስቃሴን ወደ ኤሌክትሪክ እንዴት እንደሚቀይር እንመለከታለን። ዓለምን በመበዝበዝ ሳይሆን ከእሷ ጋር በመተባበር የወደፊት ሕይወታችንን እንዴት እንደምናስተዳድር የምናይበት ትልቅ የቴክኖሎጂ ነው። ሁላችንም ቤታችን ብለን ለምንጠራት አስደናቂ ፕላኔታችን ለዚች ምድር የበለጠ ቀጣይነት ያለውና ብሩህ የሆነ የወደፊት ተስፋ የሚሰጥ በአሁኑ ጊዜ በዓለም ዙሪያ እየታየ ያለ ትልቅ ክስተት ነው። በመጀመሪያ ደረጃ የምናየው ከነዚህ ከታዳሽ ኃይሎች ውስጥ የፀሐይ ኃይልን በመጠቀም ሲሆን እንደምታውቁት ፀሐይ ዓለማችን በኃይል የሚጥለቀለቀው በምድር ላይ ያሉ ሕይወት ሁሉ የመጨረሻ ምንጭ ግዙፍ የኒኩለር ምድጃ እና ከ93 ሚሊዮን ማይል ርቀት ላይ የምትገኝ ትልቋ አረንጓዴ ኤነርጂ በመባል ትታወቃለች። በእያንዳንዱ ቀን የሰው ልጅ በአንድ ዓመት ውስጥ ሊፈጀው ከሚችለው በላይ የበለጠ ኃይል ከፀሐይ ያገኛል። ለዘመናት ሕይወት በፎቶሴንተሲስ አማካኝነት ኃይል በመያዝ ታገለግለናለች። አሁን እኛም ከዚህ የሰማይ ምንጭ የምንጠጣበት የራሳችን መንገድ አግኝተናል ማለት ነው። የፀሐይ ፓኔሎች ልክ እንደ ሲሊከን ቅጠሎች ሞዛይኮች ንጹህ የፀሐይ ብርሃንን በቀጥታ ወደ ኤሌክትሪክ ጅረት በመቀየር ዘመናዊ አይነት አልኬሚ ለመስራት እየተነደፉ ናቸው ማለት ነው። ጸጥ ያለ የሚያምር ሂደት ነው። ምንም ተንቀሳቃሽ አካል ሳይኖር፣ ምንም አይነት ልቀት ሳይኖር ዝምታና ጽኑ ብርሃን ወደ ህይወታችን ወደሚሆነው ኃይል መለወጥ እንችላለን። እነዚህም ጨለማ የሚያብረቀርቁ ወለሎችን ጠጋ ብለው መመልከት ይቻላል ማለት ነው። በእያንዳንዱ ህዋስ ውስጥ በቦታ ስፋት ላይ የተጓዙ ፎቶኖች ወይም የብርሃን ቅንጣቶች ኤሌክትሮኖችን ያመነጫሉ፣ እያንኳኳቸው እንዲንቀሳቀሱም ያደርጋቸዋል። ይህ ፍሰት እና የኤሌክትሪክ ወንዝ ኤሌክትሪክ የምንለው ነው። እንደ ብረታማ የሱፍ አበባ ያሉ የመስታወት መስኮች ፀሐይን በሰማይ ላይ የሚከታተሉበት በፀሐይ ሙቀት ውስጥ የማንጸባረቅ ሂደት ሲሆን ጨረሯን በአንድ ነጥብ ላይ አትኩረው ከፍተኛ ሙቀት ያመነጫሉ። ውሃን አፍልቶ እንፋሎት መፍጠርና ተርባይኖችን በማዞር የተለመደውን የኃይል ማመንጫ ጣቢያን መሪዎች በመኮረጅ ሳይሆን ፀሐይ ግን ንጹህና የማትጠፋ እቶን ነች። ከተጨናነቀው የከተማ መኖሪያ ጣሪያ አንስቶ በበረሃው ሙቀት ውስጥ የሚያብረቀርቁ ሰፊ የፀሐይ እርሻዎች ድረስ የሰው ልጅ ብርሃንን ለመሰብሰብ የተነደፈ አዲስ አይነት ዓለም አቀፍ ደን እየዘረጋን ነው ማለት ነው። እያንዳንዱ ፓኔል፣ እያንዳንዱ መስታወት ስለ ተፈጥሯዊ ዓለምና በውስጣችን ያለን ቦታ ግንዛቤያችንን እያደገ ለመሆኑ ትልቁ ማረጋገጫ ነው። ቤታችንን፣ ማህበረሰባችንንና ህልማችንን ነገ ብሩህና ንጹህ እንዲሆን ለማድረግ ከፀሐይ በታች ብቻ ሳይሆን ከእሷ ጋር መኖርን እየተማርን ነው። ቀጣይነት ያለው ዓለምን ለመገንባት ከኮከቦች ጋር የሚደረግ ትልቅ አጋርም ነው። ሌላኛውና በሁለተኛ ደረጃ የምናየው የነፋስ ኃይልን በመጠቀም የምናገኘው ታዳሽ ኃይል ሲሆን እንደምታውቁት ነፋስ ከታላላቅ ሜዳዎች፣ ከባህር ዳርቻዎች በላይ እንዲሁም በተራራ ማለፊያዎች ውስጥ የማይታይ ኃይል ያለማቋረጥ ይሰጣል። መልክዓ ምድሮችን ይቀርጻል፣ እንዲሁም ህይወት ላይ ትልቅ ተጽዕኖ ያሳድራል። እሱም የፕላኔቷ እስትንፋስ በመባል ይታወቃል። በፀሐይ ያልተስተካከሉ የምድር ገጽታዎችም ትልቅ ማሞቂያ ነው።
ይህን ኃይል ለዘመናት ተጠቅመን መርከቦችን ውቅያኖሶች ላይ ለመግፋት፣ የወፍጮ ድንጋዮችን ለማዞር ስንጠቀምበት ቆይተናል። ዛሬ ግን አዲስ መዋቅሮችን ወደ ሰማይ እያሳደግን ነው። ነፋስን ለመቋቋም ሳይሆን በሱ ላይ ኃይል ለማመንጨት ትልቅ ስራ እየተሰራ ነው። እነዚህ የነፋስ ተርባይኖች ግርማ ሞገስ የተላበሱ ህንፃዎች በአድማስ ላይ የቆሙ በዝግታ የሚከታተሉ ከደመና ጋር የሚጋጩ ሃይፕኖቲክ ክበቦች ናቸው። ነፋስ ወደ ተርባይኑ ግዙፍና በአየር ላይ የተዘጋጁ በሮችን በመክፋት እንዲከረከሩ ያደርጋቸዋል። ይህ ሽክርክሪት ከማርሽ ሳጥን ጋር የተገናኘን ማዕከላዊ ዘንግ ይለውጣል። ይህም ፍጥነቱ ይጨምራል። በመጨረሻም ይህ ከፍተኛ ፍጥነት ያለው ሽክርክሪት ጄኔሬተርን ያንቀሳቀሳል። የነፋስ የእንቅስቃሴን ኃይል ወደ ኤሌክትሪክ ኃይል ይለውጣል ማለት ነው። ይህም እጅግ አስደናቂ የሆነ የሜካኒካል ትርጉም ነው። እረፍት የሌለውን የከባቢ አየር እንቅስቃሴ ወደ ቋሚና አስተማማኝ ኃይል ፍሰት በመቀየር ዓለማችንን ለማብራት በመቶዎች የሚቆጠሩ ኪሎሜትሮችን ሊያስጉዝ ይችላል ማለት ነው። ዘመናዊ እርሻን ከሚንቀሳቀሱ ነጠላ ተርባይኖች አንስቶ በመቶዎች የሚቆጠሩ እነዚህ መዋቅሮች ከባህር ወደሚነሱባቸው ሰፊ የባህር ዳርቻ የነፋስ ኃይል ማመንጫዎች በፕላኔቶች ላይ ካሉት በጣም ኃይለኛ የከባቢ አየር ሞተሮች ውስጥ አንዱን እያወራን ነው ማለት ነው። እነዚህ የተርባይን ተከላዎች በጣም ኃይለኛ የሆኑትን ነፋሶች ለመቋቋም መገንባት አለባቸው። ነገር ግን ደግሞ በጣም ረጋ ባለ ንፋስ ለመዞርም ሴንሲቲቭ መሆን አለባቸው ማለት ነው። ይህም ከዓለማችን የተፈጥሮ ፍሰቶች ጋር የሚስማሙ የምህንድስና ችሎታዎች ጥልቅ መገለጫዎች ናቸው። በሚሽከረከሩበት ጊዜ ኤሌክትሪክን ብቻ ሳይሆን የመቻል ስሜትንም ያመነጫሉ። ይህ ኃይል የኃይል ፍላጎትን በንጹህ በማይጠፋና ሁልጊዜ በነፋስ ኃይል የሚሞላበት የወደፊት ትልቁ ቴክኖሎጂ ነው ማለት ነው። ሌላኛውና በሶስተኛ ደረጃ የምናየው ደግሞ ከውሃ የምናገኘውን ኃይል ሲሆን እንደምታውቁት ውሃ የፕላኔታችን ደም በመባል የሚታወቅ ሲሆን ሕይወት ያላቸውን ነገሮች ሁሉ የሚመግብ በጣም አስፈላጊ የተፈጥሮ ሀብታችን ነው። ይህም በማያቋርጥ ዑደት በስበት ኃይል ተገፍቶ ከተራራው ወደ ባህሩ የሚፈስ ግዙፍና የማያባራ የኃይል ጉዞ ነው። ይህ ጉልበት ታላላቅ ግድቦች፣ ድንቅ የሰው ልጅ ምህንድስና ድንቅ ወንዞችን እያስቆለቆለ ውሃ ብቻ ሳይሆን ግዙፍ ኃይል የሚያጠራቅሙ እስኪፈቱ ድረስ የሚጠባበቁ ግዙፍ ወንዞችን ፈጥረዋል ማለት ነው። የተገደበው ውሃ በሮቹ ሲከፈት ውሃው ፔንስቶክ ከሚባሉ ግዙፍ ዋሻዎች ውስጥ ያልፋል። እምቅ ኃይሉ ወደ ኬኔቲክ ኃይል ይቀየራል። ይህም ኃይለኛ የውሃ ጀት ወደ ተርባይን ክንፎች ያመራል። ይህ መሳሪያ የተራቀቀ የውሃ ጎማ የሚመስል ሲሆን የውሃው ኃይል ተርባይኑን በከፍተኛ ፍጥነት ያሽከረክረዋል። ተርባይኑን በተራው ጄኔሬተሩን ያሽከረክራል። ይህም የማዞሪያውን ሜካኒካል ኃይል ወደ ኤሌክትሪክ ኃይል ይለውጣል ማለት ነው። እናም እጅግ በጣም ግዙፍ የሆነ ኃይል ቀጣይነት ባለው መልኩ እያመነጨ የሚቀጥል ትልቁ የተፈጥሮ ሀብታችን ነው። ለምሳሌ ብንጠቅስ የኢትዮጵያ ህዳሴ ግድብን ጨምሮ በዓለም ላይ በጣም በርካታ ግድቦች እንደ ቻይናው በሃይተን እንዲሁም ደግሞ ኤክስሉድ የሚመሳሰሉት ይገኙበት። ሌላኛውና በአራተኛ ደረጃ የምናየው ደግሞ የከርሰ ምድር የእሳት እንፋሎት ሲሆን ይህም የምድር ውስጣዊ እሳት በመባል ይታወቃል። ሳይንሳዊ ስሙ ደግሞ የከርሰ ምድር እንፋሎት ወይም የጂኦተርማል ኃይል ይባላል። በፕላኔታችን ከታችኛው የከርሰ ምድር ጸጥታ ስር ከፍተኛ የሆነ እሳታማ ልብ በደንብ ይመታል። የምድር እምብርት ሊታሰብ የማይችል ሙቀት ያለበት ቦታ ነው። ፕላኔታችን ከፍተኛ በሆነ የኃይል ምስረታ የሬዲዮ አክቲቭ ንጥረ ነገሮችን ቀስ በቀስ በመበስበስ ግዙፍ የሙቀት ኃይል ያለማቋረጥ ወደ ውጭ ትለቃለች። ይህም ቋጥኙንና ውሃውን በመሬቱ ቅርፊት ውስጥ ጠልቀው እንዲሞቁ ያደርጋል። በጥንት ጊዜ ለአብዛኞቹ የሰው ልጅ ታሪክ ይህ ከመሬት በታች ያለው ምድጃ ከአቅማችን በላይ ስለነበር አንጠቀምበትም ነበር። አሁን ግን በሚያስደንቅ ጥበብ ወደዚህና ወደ ዋናው ኃይል ምንጭ መቆፈርና መታ ማድረግ እየተማርን ነው ማለት ነው። በተለይም በአህጉራት ጠርዝና በውቅያኖስ ክልሎች ውስጥ ይህ ሙቀት ወደ ላይኛው የመሬት ክፍል ቅርብ ነው። ስለዚህ ይህን ኃይል ለመጠቀም ከመሬት በታች ያሉ የእንፋሎትና የሞቀ ውሃ ማጠራቀሚያዎችን መቆፈር የግድ አስፈላጊ ነው ማለት ነው። እንፋሎት በትልቅ ጫና ውስጥ ሆኖ ወደ ላይ በፍጥነት ሲወጣ ተርባይኖችን በማሽከርከር ኤሌክትሪክ ኃይልን በማይታመን ሁኔታ ማመንጨት ይጀምራል። ከፀሐይ ወይም ከነፋስ በተቃራኒ የምድር ውስጣዊ ሙቀት ቋሚና የማይለወጥ ነው። ስለሆነም በቀን 24 ሰዓት በዓመት 365 ቀናት ውስጥ ኃይልን መስጠት ይችላል። በተለያዩ የአየር ሁኔታ ውስጥ ቢሆን የተረጋጋና ሊተነበይ የማይችል ንጹህ የኃይል ምንጭ መስጠቱን ይቀጥላል። የፕላኔቷ ውስጣዊ ኃይል ማመንጨት በመባልም ይታወቃል ማለት ነው። ነገር ግን የጂኦተርማል ኃይል በከፍተኛ ደረጃ ኤሌክትሪክ ለማመንጫነት ብቻም ሳይሆን በብዙ ቦታዊ ቴክኖሎጂዎችን በመጠቀም የምድርን ገጽታ የሙቀት መጠን በቀጥታ ለማሞቅ እንዲሁም ለማቀዝቀዝ ልንጠቀምበት እንችላለን። የጂኦተርማል ሙቀት ፓምፖች በክረምት ወቅት ሙቀትን ከመሬት ውስጥ ወደ ህንፃዎች ሊያስተላልፉ፣ በበጋ ወቅት ደግሞ ሂደቱን ይቀይሩና ሙቀትን ከህንፃው ውስጥ ጎትቶ እንደገና ወደ መሬት ውስጥ በማስገባት ለፋብሪካዎችና ለተለያዩ ተቋማት አገልግሎትን መስጠት ይችላል።
ይህ ፕላኔቷን እንደ ትልቅ የሙቀት ባትሪ በመጠቀም የሙቀት መጠንን ለመቆጣጠር በሚያስደንቅ ሁኔታ ውጤታማ መንገድ እየሆነ መጥቷል ማለት ነው። ከእግራችን በታች ያለውን የዓለም ሙቀት በመንካት ከአካባቢያችን ጋር የበለጠ ተስማምተን ለመኖር ሌላ የሚያምር ትልቅ መንገድ ሆኖ እናገኘዋለን ማለት ነው። ሌላኛውና በአምስተኛ ደረጃ የምናየው ደግሞ የህይወት ዑደት እንደ ኃይል መጠቀም ሲሆን በምድር ላይ ያለው ህይወት ቀጣይነት ያለው የእድገት የመበስበስና ዳግም የመወለድ ዑደት ነው። የሚበቅለው ተክልና እንስሳት ሁሉ በመጀመሪያ ከፀሐይ የተሳበ ኃይልን ይጠቀማሉ። እነዚህ ፍጥረታት ሲሞቱ ይህ ጉልበት አይጠፋም፣ በቀላሉም ይለቀቃል። አዲስ ህይወት ለማቀጣጠል ዝግጁ ነው ማለት ነው። ይህም ባዮማስ ኤነርጂ እንለዋለን። በሌላ አገላለጽ ኦርጋኒክ ዑደትን የመጠቀም ሳይንስ እንደማለት ነው። ኦርጋኒክ ቁሶችን ማለት እንጨትን፣ የእርሻ ሰብሎችን፣ አልጌዎችንና አልፎ ተርፎን ከቤታችንና ከእርሻ ቦታዎች የሚወጣውን ቆሻሻ መጠቀም እናም እንደ ሙቀት፣ ኤሌክትሪክ ወይም ባዮፊልም ወደሚጠቀሙ ኃይሎች መቀየርን ያካትታል። ዋናው ዓላማውም የተፈጥሮን የመበስበስ ሂደትን ለማፋጠንና የሚለቀቀውን ኃይል ለመጠቀም የሚያስችል ትልቅ መንገድ ነው። አንዳንድ ባዮማሶች ልክ እንደ እንጨት እንክብሎች ሙቀትንና ኤሌክትሪክን ለማምረት ከፍተኛ ብቃት ባላቸው ምድጃዎች ወይም የኃይል ማመንጫዎች ውስጥ በቀጥታ ሊቀጣጠሉ ይችላሉ። ላይክ እንደ ባዮጋዝ ያሉ ማለት ነው። ሌላው አስደናቂ ሂደት የአናሮቢክ መፈጨት ነው። ይህም ኦክሲጅን በማይኖሩበት ጊዜ ረቂቅ ተዋሲያንን እንደ ፍግ ወይም የምግብ ፍርፋሪ ያሉ ኦርጋኒክ ቆሻሻዎችን ይሰባብራል። ይህም በሚቴን የበለጸገ ባዮጋዝ ያመነጫል ማለት ነው። ይህ ጋዝ እንደ ንጹህ ነዳጅ ተይዞ ሊቀጣጠል ይችላል። የተረፈው ንጥረ ነገርን በንጥረ ነገር የበለጸገ ማዳበሪያ ይፈጥራል ማለት ነው። ይህም ወደ አፈርነት ተቀይሮ ለማዳበሪያነት ያገለግላል። እናም ቆሻሻን ወደ ጠቃሚ ሀብት የመቀየር የተዘጋ ዑደት ስርዓት እንለዋለን። የበቆሎና የሸንኮራ አገዳ ወደ ኢታኖል ከመቀየር ጀምሮ ተሽከርካሪዎችን ለማንቀሳቀስ አልጌን በኩሬ ውስጥ እስከ ማልማት የሚቀጥለው ትውልድ ባዮፊል ለመፍጠር የባዮማስ አቅም ትልቅ አቅም ፈጥሯል ማለት ነው። ይህም መሰረታዊ እውነትን የሚያስታውሰን ትልቅ ቴክኖሎጂ ነው። በተፈጥሮ ውስጥ ብክነት የሚባል ነገር የለም። ሁሉም ነገር ታላቅና የተገናኘ ዑደት አካል ነው። ዓለምን በኃይል ለማገዝ አሁን በብልህነት መቀላቀል የምንችለው ታላቅ ዑደት ላይ ነን። ሌላኛውና በስድስተኛ ደረጃ የምናየው ደግሞ ውቅያኖሶቹን እንደ ኃይል የመጠቀም ሲሆን ውቅያኖሶች ፕላኔቶቻችንን ከ2/3 በላይ ሸፍነው የሚገኙ ሲሆን ሰፊ ተለዋዋጭና የማይቋረጥ እንቅስቃሴ አላቸው። በጨረቃና በፀሐይ የስበት ኃይል እንዲሁም በውሃ ላይ ባለው የነፋስ ኃይል የሚመራው ይህ እንቅስቃሴ እጅግ አስደናቂ የሆነ የኬኔቲክ ኃይልን ይይዛል። ለብዙ ሺህ ዓመታት ማዕበሉን በአድናቆት ተመልክተናል። ስለዚህ ይህን እረፍት የሌለው የባህር ኃይል ለመጠቀም የተለያዩ ቴክኖሎጂዎችን በማምረት ታላቅ የሆነን ታዳሽ ኃይል ማምረት ተችሏል ማለት ነው። ይህም የአረንጓዴ ኃይል በመባል ይታወቃል። ይህን የማዕበል ኃይል የየቀኑን ግርዶሽና የባህር ፍሰትን በመጠቀም ግዙፍ የሆነን ኃይል ለማመንጨት ይችላል። ትላልቅ ማዕበል ባለባቸው ቦታዎች በከፍተኛ ዝቅተኛ ማዕበል መካከል ያለው ጉልህ ልዩነት እንደ የውሃ ኃይል ማመንጫ ግድቦች በውቅያኖስ ዳርቻዎች ላይ በረንዳዎችን መገንባት እንችላለን። ይህም ማዕበሉ ወደ ውስጥ ሲገባና ሲወጣ ውሃው በተርባይኖች ውስጥ ሲፈስ ሊገመት የማይችል አስተማማኝ የኤሌክትሪክ ኃይል ያመነጫል። ልክ እንደ ነፋስ ተርባይኖች ከባህር ወለል ጋር ተያይዘው በውቅያኖስ ወለል ላይ በሚፈሱት ኃይለኛ ሞገዶችን በመጠቀም የተለያዩ መሳሪያዎች የተገጠሙለት ወደ ላይ ወደ ታች በሚወርድ ተንሳፋፊዎች እባብ መሰል ማሽኖችን ከማዕበሉ ጋር የሚርመሰመሱና የሞገዱን እንቅስቃሴ አየርን ለመጫን እንዲሁም ተርባይንን በመንዳት ኃይልን ማመንጨት ተችሏል። ይህ ቴክኖሎጂ ገና በእድገት የመጀመሪያ ደረጃ ላይ ሲሆን በጣም ትልቅ የዓለም ውቅያኖሶች ግዙፍ ያልተነኩ ንጹህ የኃይል ባትሪ ናቸው ማለት እንችላለን። ይህ ከባህር ምት ላይ ኃይልን በአስተማማኝና በብቃት መሳብን ለመማር የወደፊት የምህንድስና ግኝቶችን አንዱ ሲሆን ሌላኛውና በመጨረሻ የምናየው ደግሞ የጋራ ኃላፊነትና የወደፊት ተስፋ በተመለከተ ሲሆን እንደምታውቁት ምድራችንን አቋርጠን ከፀሐይ በረሃዎች ወደ ነፋስ ተንሳፋፊ ሜዳዎች ከወንዞቻችን ልብ ወደ ጥልቅ ውቅያኖሶች እና ወደ እሳታማው የምድር እምብርት እየተጓዝ ስናይ ቆይተናል። የሰው ልጅ ከተፈጥሮ ጋር በመተባበር የወደፊት ህይወቱን ለማስተዳደር የሚማርበት አስደናቂ ጥበብንም አይተናል። ይህ አረንጓዴ ኤነርጂ ቴክኖሎጂ የቅሪተ አካል ነዳጆችን ከመተካትም በላይ ለሁሉም ዝርያዎች ንጹህ አየርና ውሃ እያገኙ ጤናማ ዓለም መፍጠርን ተችሏል ማለት ነው። አዳዲስ የኢኮኖሚ እድገትን ለማምጣት አቅምንም ይሰጣሉ። የኃይል ደህንነትን ይሰጡናል። ውስን በሆኑ ሀብቶች ላይ ከመተማመን ነፃ ያደርጉናል። ይህ ሽግግር በሰው ልጅ ታሪክ ውስጥ በጣም አስፈላጊ ከሆኑ ተግባራት ውስጥ አንዱን ይወክላል። ስልጣኔዎቻችን ከሚደግፉን የሥነ ምህዳር ስርዓቶች ጋር ለማጣጣምም የሚደረግ ዓለም አቀፍ ጥምረትም ነው። ለቀጣይ መንገድ ድፍረትን፣ ኢንቨስትመንትንና ለመለወጥ የጋራ ፍላጎትን ይጠይቃል ማለት ነው። በመሆኑም በእነዚህ የተፈጥሮ ሀብቶች የተረጋጋ የአየር ንብረት፣ የበለጸገ ስነ ምህዳርና የኃላፊነት መወጣት ትሩፋትን ለሚመጡት ትውልዶች በኩራት ልናስተላልፈው እንችላለን ማለት ነው። ይህም ለውጥ
የማምጣት ኃይል በመሐንዲሶችና በፖሊሲ አውጪዎች እጅ ብቻ ሳይሆን በእያንዳንዳችን ውስጥ ያለ ትልቅ ኃላፊነት ነው። የተፈጥሮ ዓለም በጣም ውድ ርስታችን ናት። ተፈጥሮ የሚያቀርበውን ንጹህ የተትረፈረፈ ኃይል በመቀበል የሰው ልጅ በምድር ላይ ያሉ አስደናቂ የህይወት ልዩነቶችን ለመጪው ሺህ ዓመታት አብረው እንዲያብቡ ማረጋገጥ እንችላለን ማለት ነው። የምድራችን የወደፊት ዕጣ ፈንታም ሁላችንም አንድ ላይ እየጻፍን እንገኛለን ማለት ነው። ስለሆነም ብቸኛ መኖሪያችን ለሆነችው ውብ ዓለም የተስፋ የመታደስ እንዲሁም ጥልቅ አክብሮት ያለው ታሪክ እናድርገው እያል የዛሬው ዝግጅታችንን በዚሁ እናጠቃልላለን። ውድ ተመልካቾቻችን ሐሳብ አስተያየት በተጨማሪም እንዲሰራላችሁ የምትፈልጉት ርዕሰ ጉዳይ ካለ በኮሜንት መስጫችን ይጻፉልን። ከወደዳችሁት ላይክ፣ ሼር ኤንድ ሰብስክራይብ ማድረግ አይርሱ። እንወዳችኋለን። ባይ ባይ።